ቻናል ተከታዮች ዛሬ እኔ የምሰራበትን እኔ በነገራችን ላይ የመደም ቅመም ብቻ ሳይሆን ገበሬ ነኝና ማሳዬን ላሳያችሁ ነው። እንግዲህ የኔ ማሳ ነው። ታያችሁ አይደል? የኔ ማሳ ነው። አሁን ማሳያችሁ ማሳዬን ምን አትክልት እንደተከልኩ ላሳያችሁ ነው። ይሄ ምንድነው? ይሄ ምን ይባላል? ካሮት ይባላል። ይሄ ናና ነው። ይሄ ባጅንጀል ነው። ይሄ ቲማቲም ነው። ይሄ ሎሚ ነው። እኔ ነኝ የተከልኩት። ከዚህ ጋር ቃሪያ አለ። ይሄን ይመስላል ማሳዬ። ይሄ ደግሞ አበባ አለ እዚህ ጋር አበባ አለ እዚህ ጋር እንደምታዩት ይሄን ይመስላል ማሳ። አሁን እዚህ ጋር ባጅንጀል አለ። ሁሉም ብዙ አትክልት አለው። ይሄ ነው እንደዚህ የነበረኝ። አሁን ይሄን እያጸዳሁ ነው። ደግሞ አንዲት አጋዥ አለች። ቤት ብቻ አይደለም የምንሰራው። ይሄን አጽድተን አትክልት እንተክልበታለን። ማንኛውም አትክልት አለ እዚህ ጋር። ይሄ የጥርስ ማሟጫ አለ። ከፈለጋችሁ የጥርስ ማሟጫ አለ። የሌለ ነገር የለም። ይሄን ይመስላል። ለማንኛውም መዳሜ በጣም ከመስራት የተነሳ ይሄን የመሰለ ቦታ ልትሰጠኝ ነው። አሁን ይሄን የመሰለ ቦታ ልሰራ ነው። የሚጠበቀው ላይክ፣ ሼር፣ የደወሉን እየተመለከታችሁ እየተጫናችሁ ቤተሰብ ሁኑ፣ አበረታቱኝ። ይሄ መዳም ቅመም እናንተ ልጅ የማንተን ድጋፍ የምፈልገው በላይክ ነው። ላይክ አድርጉ። ሽብት ቤተሰቦች አሁን በሰዓት ላይ ሁሉ ማንኛውም ስራ መስራት ይቻላል። ብቻ ዋናው የሰው ልጅ ጠንካራ መሆን ያለበት። የማይካለፍ ነገር የለም። ሁሉም ነገር ይስተካከላል፣ ያልፋል። ያው በመዳም ቤት እንደተቀበርን አንቀርም፣ እንወጣለን። ያሰብነውን ነገር ነው። ነገ ይዞች አሁን ትንሽ ደከም ብሎኛል። ልረፍላለሁ። አሁን ይሄን ውሃ ሳጠጣ ስቆፍር ነው ያረፈው። በነገራችን ላይ አልቀረጽኩላችሁም እንጂ ውሃ ሳጠጣ ከዛ ደግሞ ልብዙ አትክልትና ቤተሰቦች በውስጥ እሰራለሁ። ምግብ የተለያየ ነገር እሰራለሁ። ከዚህም ደግሞ አየሩ ደስ ሲል በጣም ነው የሚነፍሰው። በጣም አየሩ ደስ ይላል። ሀገሬን ኢትዮጵያን የሚመስለው ጋይሶች እና ይሄ ይመስላል ስራ ቦታዬ። ስንት ቤት እንደሚያሰራ ታውቃላችሁ? ለማንኛውም ልትሰጠኝ ነው። እናንተ ብቻ ላይክ አድርጉ፣ ሰብስክራይብ አድርጉ። 1000 ሰብስክራይብ አስገቡ። እዩት ቪዲዮዬን እያያችሁ ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ደግሞ ሼር አድርጉ። ሌላ ሰው ቢያንስ ላይክ እንዲያደርጉ ቪዲዮዬን አበረታቱ ጋይሶች። እና እነታችሁ እንደዚህ ጎበዝ ታታሪ ነው ትያላችሁ። ይሄ ምንድነው ልጅ የሚጠቅመው? እንደዚህ አበባ ለምትፈልጉ ቤታችን አንዳንዴ ቤታችን ስናስበው በፍሬሽ የሆነ አበባ ነው ቤታችን የምናስበው። ፎርጅ ሳይሆን ፍሬሽ ነው። ይሄ ደግሞ ምን እንደሚባል አላውቅም፣ ብቻ ግን መድኃኒት ነው ጋይሶች። ይቀጣል ማለት ነው። መድኃኒት ነው። ብዙ የተለያየ ዛፍ አለ እዚህ ጋር ማለት በነገራችን ላይ ኢትዮጵያ ይመስለኛል። ከዚህ ጋር ራሱ ምንድነው የሚባል ኢትዮጵያ ይሄ ጋይሶች ኢትዮጵያ ምንድነው የሚባል? ይሄን በነገራችን ላይ ለፊት ይሆናል። ይሄን ቀንጥሳችሁ ፊታችሁ እንደኔ ለተበላሸ ጋይሶች ይጠቅማል። ያው ይሄ እንደዚህ ያደረጋችሁ ፊታችሁን ቀቡት። እሬት ነው እንኳን እሬት ነው። እኔ የፈለኩትን ነገር ማብቀል እችላለሁ ጋይሶች። የሌለ ነገር የለም። በቃ ፊታችሁን ለማስዋብ ስትፈልጉም ሆነ ሆዳችሁን ሲቆርጣችሁም ሆነ ሲፈልጣችሁም ሆነ በቃ እኔ ሲቆርጣይ ሲፈልጣይ ግዴታ ሐኪም ቤት አልሄድም። እመጣለሁ ማሳዬ ጋር ዞር እላለሁ። በቃ ያለኝን ነገር እንትን እላለሁ አያለሁ። ይሄ ደግሞ በነገራችን ላይ ክትክታ ይመስላል። የሌለ ነገር ብቻ
ገበሬ በነገራችን ላይ ድሮ ከአባቴ ጋር እያለሁ ማለት ነው አባቴ ወንድ ልጅ የመጀመሪያ አልነበረውም። እኛ ሴቶች ነው የነበረ እና ሁሉንም ስራ ሲያሰራኝ ነበር። አጨዳ፣ እርሻ ብቻ ነው የቀረኝ። ሁሉንም ነገር ያሰራኝ ነበር። ታዲያ የቤት ስራ ልማር ስራው ልጅ ምን ያደርግልሻል ይለኝ ነበር ማለት ነው። አሁን የቤት ስራ አልችልም፣ አንዱንም አልችለውም። የወንድ ስራ ካላችሁ ግን ከእርሻ ውጭ ሁሉንም እሰራለሁ። ግን ምን ይለኝ ነበር አባቴ፣ እኔ እኮ ሴት ነኝ፣ ለምንድን ነው የወንድ ስራ የምታሰራኝ ስለው ልጅ ሁሉንም መማር ይጠቅማል፣ ሁሉንም ማወቅ ይጠቅማል ይላል። እና በነገራችን ላይ ሙያ መማር ሙያ ማወቅ ጥሩ ነው፣ ይጠቅማል፣ ለወደፊቱ በጣም ጠቃሚ ነው፣ ይጠቅማል ልላችሁ ፈልጌ ነው። እና ከአባቴ የምወድለት ነገር ይሄን ምክሩን ነው። እና ደግሞ ማንኛውም ሙያ ስላስለመደ አባቴ በጣም እወድሃለሁ፣ ጤናህን ይስጥህ ላለው ጊዜ አጋጣሚ እና ውዶችዬ ጠንካራ ስትሆኑ ሁሉንም ነገር ትችላላችሁ። ሙያ ካላችሁ ደግሞ ማንኛውንም ነገር መስራት ትችላላችሁ። ዋናው የሰው ልጅ ብርታት ነው። አሁን እኔ በአገሬ ኢትዮጵያ ገብቼ ማለት ነው እንትን ቻናሌን አሳድጉልኝ እንጂ ኢትዮጵያ ገብቼ እንትን ነው መሆን የምፈልገው፣ ገበሬ ነው መሆን የምፈልገው። እና ማለት ነው እናንተ ብቻ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ከዚህ ከመዳም ኩሽና እንድወጣ እርዱኝ እናንተ ማለት ነው። የእናንተ ድጋፍ አይለየኝ ማለት ነው። እና በአገሬ ላይ ሄጄ ምርጥ ገበሬ ነው የምሆነው ማለት ነው። በጣም ምርጥ ገበሬ። እንደማን ነበር ስሟ አለች በኢትዮጵያ አንዲት ገበሬ ሴት፣ ማን ነበር ስሟ? እንደሷ ገበሬ መሆን ነው የምፈልገው ጋይሶች። እሺ እና ይልላችሁ ነው የመጣው። እና ለማንኛውም የታዘዛችሁትን ነገር ሁሉ እሺ ያላችሁ እሺ ጋይሶች፣ ምንም ያስከትለው ነገር የለም። በቃ ለዛው ንጹህ ነገር ከቤት ውስጥ ስትሆኑ ማለት ነው በጣም ትጨነቃላችሁ፣ በጣም ታስባላችሁ። ከቅልቅ በላይ የምታስቡት እና ማለት ነው እንደዚህ ወጣ ብላችሁ ንጹህ ነገር ስታገኙ ደግሞ ቢያንስ ትንሽ ሀሳባችሁ ይረጋጋል። ብዙ መጨነቅን ታቆማላችሁ። በቃ አይምሯችሁ ውስጥ ልቦናችሁ ይታደሳል። መጥፎ ነገር ይወጣላችሁ እና የሆነ ንጹህ አየር ስታስገቡ በቃ ሁሉም ነገር ይታደስላችኋል። ምንም ነገር እንኳን ባይሆንም ግን በቃ ተረጋጋላችሁ። ንጹህ አየር ስራችሁ ከገባችሁ ወደ ስራችሁ ደግሞ በቃ ፍሬ ሆናችሁ ስራችሁን ትሰራላችሁ። እና እንደዚህ አይነት ቦታ ያላችሁ ውጤት እያላችሁ በተለይ ሲጨንቃችሁ ማለት ነው። እኔ ዛሬ በጣም ከፍቶኝና ደብሮኝ ነው የመጣሁት። ለምን ብትሉኝ በጣም የደበረኝ ምክንያት ምንድን ነው? የዋህ ስትሆኑና ሞኝ ስትሆኑ እንዲሁም ደግሞ አለማወቅ ሳታውቁ በቃ የማታውቁ ሰዎች ከሆናችሁ እኔ አሁን ሞኝ ነኝ፣ የዋህ ነኝ፣ የማውቀው ነገር የለም፣ ሰው አምናለሁ፣ ሰው ይህን ያደርገኛል አልልም። ነገሮችን ቶሎ ማገናዘብ አልችልም። እና የሚገርማችሁ ነገር እኔ ከዚህ ሀገር ባህሪን 3 ዓመት ነው 2 ዓመት ኮንትራት ጨርሼ ወጥቻለሁ። ደሞዝ አልጨምሩም ሲሉ ስወጣ አልጨምሩም ሲሉ ወደ ሀገርሽ ነው የምናሳፍር ሲሉ ማሳፈር አልፈልግም ስላቸው እንግዲያማ በዚህ ደሞዝ ትቀጥያለሽ አሉ በ80 ብር። እሱን አልችልም ስላቸው እምቢ ሲሉ መጨረሻ ላይ የሆነች ልጅ አገኘች። ጠፋሁ እና ጠፍቼ በጠፋው ቀን መታወቂያዬን ብቻ ይዤ ወጣሁ፣ ፓስፖርቱን ይዤ ወጣሁ። እና ማለት ነው ያሳዘነኝን ጉዳይ ልነግራችሁ ነው። ልጅቷ መታወቂያ ስላለኝ ሴም አውጪልኝ ስላት በራስሽ ስም ማውጣት ስላት ሴም አወጣችልኝ በስሜ በአሻራ። እና ያን ሴም ምን ሆነ መሰላችሁ? በየወሩ 20 ብር ይቆጥራል። በዚህ በባህሪን 20 ዲናር ማለት ነው። እና እኔ ከጠፋሁ አመት ከ4 ወር ወይም ከ5 ወር ሆኖኛል። እና ያን ሴም መጀመሪያው እንደቆጠረ ስነግራት ምንም ማለት አይደለም፣ በሰውየው ስም እስካለች ድረስ የቆጠረ ቢቆጥር ችግር የለም አለች ማለት ነው። ልጅቷ ያወጣችልኝ ለካ ድራማ እየሰራችልኝ ነው። እኔ ደግሞ ችግር የለውም ብዬ ከዛ የመጀመሪያውን 4 ወር ክፈይ ሲሉ 40 ብር እሱን 40 ብር ልጅ ከፈል። ከዛ ግን አልከፍልም ስላችሁ በቃ
ካንስለንልሻል አሉ። እሺ ብዬ ዝም አልኩ። አሁን ትናንትና ቴክስት ተላከልኝ 130 ዲናር ካልከፈልሽ ወደ እስር ቤት ነው የምንከትሽ የሚል ቴክስት በዋትስአፕ ገባልኝ። ከዛ ምንድነው ብዬ ያዝላለሁበት አሰሮች ሳይሳያቸው ህግ ነው እንደዚህ ያለች እንደዚህ ሴማውተሽ ቆጥሮብሻል ነው ያለች ሲሉኝ ከዛ ወሰዱኝና ለምንድነው እንደዚህ ያለ ቆጠረ ስል በስምሽ እንዲቆጥር ተደርጎ የወጣ ሴም አለ አሉኝና ያ ማለት ከፍዬ መጣሁ። የአንድ ወር ደሞዜን አስተካክዬ መጣሁ እና በዚህ ተናድቻለሁ። ግን የሰው ልጅ ዋናው ጤና ነው። ሰርቼ አገኘዋለሁ በሚለው ራሴን አጽናለሁ። ግን ምንድነው የምላችሁ ልጆችዬ በሰው ሀገር ሁናችሁ ማንኛውንም ሰው አትመኑ። ከሰው ሀገር ነው ያለነ እንደ እሷም እንደኔ ኢትዮጵያዊ ናት እኔም ኢትዮጵያዊ ነኝ ብላችሁ የማታውቁትን ሰው ማለት ነው እህት ካልሆነ በስተቀር ወይም ደግሞ ያጎት ልጅም ዛሬ አይታመንም እንደዛ ካልሆነ በስተቀር ከሰው ሀገር ላይ ሁናችሁ ማንኛውንም ሰው አትመኑ። እንደኔ አትመኑ። ገንዘብ ይገኛል፣ ግን እንደዚህ በጣም የዋስተውና ሰው ስታምኑ በተለያየ ነገር ሊጎዳችሁ ይችላሉ ማለት ነው። እና እኔ በዚህ ትንሽ ተናድጃለሁ። ምክንያቱም አንድ ወር ማለት ለኔ አንድ አመት ነው። በጣም ለፍቼ ነው የማገኘው። በጣም በውስጥም በደጅም ነው የምሰራው እና በዛ ላይ ደግሞ ታውቁታላችሁ መዳም ቤት የምትሰሩ ሰዎች ስቃይ ያለው ብዙ ፈተና አለው እና ወር ማለት አመት ነው የሚመስለው። ያም ሆኖ ግን ከሰረ የአንድ ወር ደሞዝ ምንም ማለት አይደለም። ዋናው ጤና ነው ጋይሶች። እና በዚህ ተናድጄ ዛሬ ትንሽ ራሴንም ከጭንቀት ለማውጣት ብዬ ወደ ማሳዬ ብቅ አልኩኝ እና አሁን ተረጋግቻለሁ። እና ምን ልላችሁ ፈልጌ ነው፣ ሰው አትመኑ። የሰው ልጅ በዚህ ከፈጣሪ ውጭ በዚህ ዘመን የሚታመን ሰው የለም። ማንኛውንም ሰው አትመኑ። ስለሳቀላችሁ ወይም ስላወራችሁ ወይም የሆነ ጥሩ ፈገግታ ስላሳያችሁ ያ ሰው ጥሩ ነው ማለት አይደለም። መጥፎ ባህሪ ያለው ጥሩ ጎንም ቢኖረው መጥፎ ባህሪ ያለው የሰው ልጅ በባህሪው የተለያየ ባህሪ ያለው ብዙ አይነት ባህሪ አለና ሰዎች ስንባል እና በሰው ሀገር ላይ ግን በሰው ሀገር ሁናችሁ የመዳም ቅመሞች ሰውን የምትሉ በተለይ እያስጠፋችሁ ግዳዛ ቤት ካላግባብ የምታስከፍሉ የታክሲ እያላችሁ ያላግባብ የምታስከፍሉ በዚሁ አጋጣሚ ማለት ነው በሰው ሀገር ላይ ሁናችሁ የምትጫወቱ ጥሩ አይደለም። ምክንያቱም የሰው ገንዘብ የሰው ላብ አይጠቅምም። እንኳን የሰው ላብ ይቅርና የራሳችን ላብ ለራሱ እየጠቀመን አይደለም ልላችሁ ፈልጌ ነው። እና ልቦና ይስጣችሁ። በሰው ላይ ድራማ የምትሰሩ ሰዎች በተለይ የዋህ ሰው ስታገኙ እንደፈለጋችሁ የምትጫወቱ ሰዎች ጥሩ አይደለም ልላችሁ ፈልጌ ነው። በራሳችሁ ሰርታችሁ በራሳችሁ ጥራችሁ ግራችሁ አሁን እንጂ የሰው ገንዘብ አግኝተው አሳልፋችሁ ሌላ ሀገር ዜጋ የምትሰሩ ሰዎች ልቦና ይስጣችሁ ልላችሁ ፈልጋለሁ። እና ውዶችዬ አሁን ሬቱን ቀብቼው ነበር አይደለ? ፊቴን አቃጠለ። ታውቃላችሁ እኔ ፊቴ የተበላሸ ነው እንጂ ችክችክ ያለ ስለሆነ ስቀባው እንትን አለ ተበላሸ እላችኋለሁ። እና ውዶችዬ ቪዲዮውን እንትን አድርጉልኝ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቢያንስ እንዲታይልኝ ሸር አድርጉልኝ። ውዶችዬ እንዲታይ አድርጉ። ቤተሰብ ሁኑ፣ ላይክ አድርጉልኝ። በእናታችሁ አበረታቱ። ብርታታችሁ አይለየኝ፣ አበረታቱ። ቢያንስ የእናንተ ብርታት የእናንተ ላይክ ለኔ ይጠቅመኛል። እኔ ገንዘብ ስጡኝ አይደለም ላይክ አድርጉኝ ነው የምላችሁ ጋይሶች። አያምርም ይሄ አበባ? እና አሁን እኔ መሰለ ማሳ ቁጭ ብዬ ይሄን ሁሉ ሳወራችሁ ምን ይመስላችኋል? ለማንኛውም ዛሬ አሁን በቃ ጭንቀቱን ምንም ለቆኛል፣ ደስ አለኝ፣ ተረጋግቻለሁ። ያው ውስጥ የረር ቢልም ግን ቢሆንም ደግሞ ደስ ብሎኛል። ያኔ ይሄን ተመሰለ ንጹህ አየር ወደ ውስጥ ያስገብቼ በጣም ደስተኛ ሆኛለሁ። እና ጋይሶች ቀጣይ ሳምንት በሌላ ቪዲዮ ውስጥ ከምንገናኝ ደህና ሁኑልኝ። ወዳችኋለሁ። የስካይ ዩቲዩብ ቻናል ተከታዮች ደንበኛ ያልሆናችሁ ደንበኛ ሁኑ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ቪዲዮዬን እዩልኝ፣ ሼር አድርጉልኝ። እወዳችኋለሁ። ቻው፣ ደህና ሁኑ። መልካም ውሎ። ተው ክሎስ